እኔ አላምንም። እንዴት ነሽ? በእናትሽ እራት ልጋብዝሽ። እሺ ወይ ጭራሽ? ኧረ ምን ችግር አለው? አንዴ አትፈቅድልኝም? ከምን አገባኝ? መሄድ ከፈለግሽ ሂጂ። እኔ መች መሄድ ፈልጋለሁ አልኩ። ያመሃል እንዴ አንተ? ምን ለምንድን ነው አሳልፈህ የምትሰጠኝ? ምንድን ነው አሳልፈህ ምናምን? ተለምዶ ነገር የሚለው ወይ ቁጥርሽን ሰጥተሽው ተደዋላችሁ ለምን አትገናኙ? አባት አንደኛ እኔ ከሱ ጋር ሆኜ እራት ልጋብዝሽ ብለህ መጠየቅ አልነበረብህም። ሁለተኛ ነገር ደግሞ እኮ ስለዚህ እኔ ልሂድልሽ አይደለ? እኔ ልሂድልሽ ከኔ ጋር መሆኑ ነው የደበረሽ? እኔ እንደዛ አላልኩኝም እኮ ከኔ ጋር መሆኑ እኮ ነው የደበረሽ። ግልጽ እኮ ነው ብሩክ። አሁን እዚህ ጋር እንደዚህ የምናወራበት ሰዓት ነው? የት ነው የምትሄደው? አገባኝም። ከፈለክ ከሱ ጋር ሂጂ። እንዴ እኔ ሄዳለሁ ብያለሁ እንዴ? እኮ አንተ ነህ የጠራኸኝ። እኔ እሱን ብዬ ነው እሱ ያለ ምናምን አልሽኝ አይደል? እኔ እሱን ብዬ ነው ወይ መጣሁት። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። እየተፈጠረ ባለው ነገር ብዙዎቻችሁ እያዘናችሁ ምናምን አለና እኔ ምንም ማድረግ አልችልም። ኦሬዲ ወስኛለሁኝ ማለት በድንጋጤም በምንም ብቻ የሆነ በንዴትም የወሰንኩት ነገር ነበር እና ችግር ያመጣው ይሄ ነገር ነው አይደል? እና ቤተሰብ ልመልስላት ነው ለሃይሚ ፓስፖርቷን ልመልስላት ነው። እሷ ፓስፖርቴን ስታይ ምናምን ነበር እያለች የነበረው እና ደግሞ ነገራቶቹ ነው እውነት እንዲመስል ያደረጉብኝ ደግሞ የሚደርሱኝ ቴክስቶች ነበሩ ማለት ሳልዋሽ ምናገረው የሚደርሱኝ ቴክስቶች ነበሩ። እንወስዳታለን ብቻ ተውት። የዛን ቀን ራሱ እሷ ቪዲዮ የጫነች ቀን የሚደርሱኝ ቴክስቶች ነበሩና ነገራቶች ግጥምጥም እያሉ ብዙ ነገር ፈጠሩብኝና እኔም በቃ ምንም ማምጣት ስለማልችል የራሴን ውሳኔ ወስኛለሁ። እኔ በጣም ችኩል ነኝ አውቃለሁ። በጣም ቸኩላለሁ፣ ወስናለሁኝ። ብዙ ነገሮችም ይበላሹብኛል አውቃለሁ። ግን ደግሞ የሆነ በጣም ስለምናደር ነው። በጣም ከምወደው ሰው ከመሳሳለት ሰው የሆነ ነገር እንዲህ ማይሆን ነገር ሲፈጠር እቸኩላለሁ። በቃ በጣም ስለምናደድ ማለት ነው። ምክንያቱም እንዴት ነው የሚሰጣቸውን ቦታ ይሰጡኝም እላለሁኝና በላይፌ ደግሞ የተማርኩት እናንተ የምታረጉት ማለት የፈለገ ለሰው ብታደርጉ ምንም ቢሆን ከሰው ምንም አትጠብቁ። በእውነት ሃይሚን አይደለም ግን እሪል ያለ ነገር ነው ይሄ። እኔን እየጎዳኝ ያለው ይሄ ባህሪ ነው። አይ ቲንክ አይደለ የሆነ ነገር ስታደርጉ ማለት መስዋዕትነትም ስትከፍሉ እንዴት ለኔ እንዲሆኝለት እንደሚባል ነገር የለም። በቃ ህይወት ነው። ሰውም ሰው ነው። የየራሳችሁን ህይወት ነው የምትኖሩትና ሁሉም የተለያየ አይነት ባህሪ ያለውና ምንም አይሰማችሁም። ዛሬ ሃይሚን ጠርቻታለሁና ፓስፖርቷን መልስላታለሁ እየተባልኩት ያለው ነገር አለ። እሱ እኔ እርግጠኛ ሳልሆን ሃይሚ መናገር አልፈልግምና ብዙ ነገር እየደረሰኝ ነው። ሜቢ እኛን ለማለያየትም ሊሆን ይችላል፣ እኔና ሃይሚንም ለማለያየት ሊሆን ይችላል። ግልጽ ነው። ብዙ ሰው አዱን እኔ አላቅም ይፈልጋል። ለምን እንደሆነ አላቅም። የሆነ መሀል ላይ ከት እንድናደርግ የሚፈልጉ አሉ ይሁን